ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና ቁም ነገር አዘል የሆነ የተለያዩ ረዣዥም አባባሎችን እንዲሁም አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህ አረፍተ ነገሮችና እነኚህ አባባሎች እናንተን በማንበብና በመጻፍ ወደ ተሻለ ደረጃ የሚያደርሳችሁ መሆኑ ለየት ያደርገዋል የዛሬውን ቪዲዮ ማለት ነው። ውድ ቤተሰቦቼ ስለሆነም እዚህ ጋር የተለያዩ አረፍተ ነገሮችን ደጋግማችሁ በማንበብ የመጻፍና የንግግር ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለዚህ እስከ መጨረሻው አብራችሁኝ እንድትሆኑ በትህትና እጠይቃለሁኝ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምታዩት እንደዚህ አይነት በየጊዜው የሚለቀቀው እጅግ በጣም ቆንጆና አስተማሪ የሆነ ቪዲዮ በቀጥታ ወደ እናንተ እንዲደርስ ከፈለጋችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ትምህርታችሁን እንድትጀምሩ ይሁን። ከኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተ መታችሁ ስትፈልጉ ከነርሱ ጋር በግሩፕ ወይም በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ ማንበብና መጻፍ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ በወራት ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ እንዲሁም ካለማንበብ ወደ ማንበብ፣ ካለማወቅ ወደ ማወቅ፣ ካለመጻፍ ወደ መጻፍ የምናመጣችሁ ይሆናል ማለት ነው ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል ወይም መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮውን ላይክ፣ ኮሜንት በማድረግ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ጀምራላችሁ ማለት ነው ውድ ቤተሰቦቼ። ቅድም እንደነገርኳችሁ ዛሬ የምናየው እንዴት ረዣዥም ጽሑፎችን እናነባለን ወይም አረፍተ ነገሮችን እንመሰርታለን፣ እንዲሁም ደግሞ ሐሳባችንን በጽሑፍ እንዴት ማስቀመጥ ወይም ማስተላለፍ እንችላለን የሚለውን ሐሳብ
በአጠቃላይ አንድ ላይ አጣምሮ የያዘ ቪዲዮ ስለሆነ እስከ መጨረሻው በትዕግስት እንድትመለከቱት ይሁን። እዚህ ጋር የምታዩት የመጀመሪያው ቃል ምን ይላል? የታመመ ይላል። በጣም አሪፍ። ሁሉ ሁና ሉ ሁለት ፊደል ነው። ሁሉ ይላል። አይሞትም። በጣም አሪፍ። የተንገዳገደ ይላል። ሁሉ ይላል። አሁንም አይወድቅም መጨረሻ ላይ አለች። ስለዚህ ምን ይላል? አይወድቅም ይላል። በጣም አሪፍ። የታመመ ሁሉ አይሞትም፣ የተንገዳገደ ሁሉ አይወድቅም ይላል። ምን ማለት ፈልጎ ነው? ወይም ሐሳቡ ምንድን ነው? ይህ አረፍተ ነገር ወይም ይህ አባባል ካላችሁ በአጭሩ ሳብራራላችሁ የታመመ ሁሉ አይሞትም፣ አብዛኛው ይድናል፣ የተወሰነ ምናልባት ሊሞት ይችላል። ስለዚህ ሰው ታመመ ብላችሁ መፍረድ እንደሌለባችሁ የሚያሳይ ነው። ሁለተኛው ደግሞ የተንገዳገደ ሁሉ አይወድቅም ይላል። ነገር ግን ተንገዳገደ ማለት ደግሞ ወደቀ ማለት አይደለም። ስለዚህ የሚንገዳገደውን እንኳን ለማንሳት መጣር ነው እንጂ ወድቋል፣ ጠፍቷል ብላችሁ መደምደም የለባችሁም። ወይም በሱ ላይ ግፍና ክፉ ስራ መስራት እንደሌለባችሁ የሚያሳይ ነው። የታመመ ሁሉ አይሞትም፣ የተንገዳገደ ሁሉ አይወድቅም ይላል። በጣም አሪፍ፣ በጣም አሪፍ። እንደዚህ አይነት አረፍተ ነገሮችን ወይም ረዣዥም አረፍተ ነገሮችን ማንበብ ለምን ይጠቅማችኋል ካላችሁ፣ ለምሳሌ አንዳንድ ጊዜ ረዣዥም ጽሁፎችን ሰዎች ለማንበብ ይቸገራሉ። ያ ማለት አንቀጽ ምናምን ለማንበብ ሰዎች ይቸገራሉ። ስለዚህ እንደዚህ አይነት አረፍተ ነገሮችን በደንብ ማንበብ ከቻላችሁ የተለያዩ ፌስቡክ ላይ የሚለቀቁ መረጃዎችን፣ የተለያዩ ልበወለድ መጽሐፎችና የተለያዩ መጽሐፎችን ለማንበብ አትቸገሩም ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ይሄኛው ምን ይላል? ሁለት ፊደል ብቻ ነች። ሞና ኝ ሞኝ ይላል። ሞኝ። በጣም አሪፍ። በንግግሩ በጣም አሪፍ። ጠቢብ ይላል። ደግሞ በዝምታው ይታወቃል ይላል። እስኪ አንድ ላይ አብረን እናንብብ። ሞኝ በንግግሩ፣ ጠቢብ ደግሞ በዝምታው ይታወቃል። ይህ ማለት ምን ማለት ነው ካላችሁ፣ ሞኝ ሰው አብዛኛው ጊዜ ያወራል፣ አይሰለቸውም፣ ማዳመጥ አይፈልግም፣ የራሱን ብቻ ነው የሚያወራው ማለት ነው። ነገር ግን ጠቢብ የሆኑት የሚታወቁት ደግሞ በዝምታቸው ነው የሚታወቁት። ማውራት ባለባቸው ሰዓት ያወራሉ፣ መስማት ባለባቸው ሰዓት ይሰማሉ። ምክንያቱም ስናወራ ዕውቀት አናገኝም፣ ስናዳምጥ ግን በጣም ብዙ ነገር እናገኛለን፣ ዕውቀት እንሰበስባለን ማለት ነው። ስለዚህ ሞኝ በንግግሩ፣ ጠቢብ ደግሞ በዝምታው ይታወቃል የሚለው ይህንን ለማብራራት ነው ማለት ነው። ውድ ቤተሰቦቼ እጅግ በጣም አስደናቂ የሆነ አረፍተ ነገር ነው። ሶስተኛው ጋር እንሄዳለን። አሁን ደግሞ ሶስተኛው ምን ይላል? አጋጣሚዎች ይላል። በጣም አሪፍ። እውነተኛ ይላል። የህይወት ትርጉም ይላል። ትርጉም ያስተምራሉ ይላል። እስኪ አንድ ላይ አብረን እናንብብ። አጋጣሚዎች እውነተኛ የህይወት ትርጉም ያስተምራሉ ይላል። ይህ ማለት ምን ማለት ነው ካላችሁ፣ የተለያዩ አጋጣሚዎች ወደ ህይወታችን ይመጣሉ። ያንን አጋጣሚዎችን በአግባቡና በትክክል ከተጠቀምን ብዙ ትምህርት እናገኝበታለን። ወይ ለመውደቅ ወይ ደግሞ ለመነሳት ምክንያት ይሆኑልናል ማለት ነው። ስለዚህ ወደኛ የሚመጡትን መልካም አጋጣሚዎችን ተጠቅመን ወይም መጥፎ የሆነ አጋጣሚ ቢመጣ እንኳን ወደ መልካም በመቀየር ሳንሸነፍ በዛ ሁኔታ ውስጥ አልፈን አጋጣሚዎችን መጠቀምና ያንን አጋጣሚዎችን ደግሞ መያዝ እንዳለብን
የሚያሳይ ነው። ስለዚህ ከአጋጣሚዎች ቆንጆ ትምህርት መውሰድ እንደምንችልና ራሳችንን መቀየር እንደምንችል የሚያሳይ አረፍተ ነገር ነው። ስለዚህ አጋጣሚዎች እውነተኛ የህይወት ትርጉም ያስተምራሉ ይላል። በጣም አሪፍ። ወደ አራተኛው እናመራለን። ምን ይላል? ለራስህ ለራስህ ስህተት ስህተት ጠበቃ ጠበቃ ይላል። ለሌሎች ለሌሎች ይላል። በጣም አሪፍ። ደግሞ ደግሞ ዳኛ ዳኛ ይላል። አትሁን አትሁን ይላል። እስኪ አንድ ላይ አብረን እናንብብ። ለራስ ስህተት ጠበቃ፣ ለሌሎች ደግሞ ዳኛ አትሁን። አያችሁ ውድ ቤተሰቦች፣ ይህ ማለት ምን ማለት ነው ካላችሁ፣ አብዛኛው ጊዜ ሰው ለራሱ ስህተት ጠበቃ ይቆምና ተመሳሳይ ስህተት እንደውም ሌሎቹ ሲሳሳቱ ደግሞ ዳኛ ሆነው ይፈርዳሉ ማለት ነው። ለምሳሌ በዛ ቦታ እሱና ሌላ ሰው ተመሳሳይ ጥፋት ቢያጠፉ እንኳን የራሱን እንደ ጠበቃ ይከላከላል፣ ነገር ግን የሌሎቹን ደግሞ ዳኛ ሆኖ ይፈርዳል። ስለዚህ ይህ ደግሞ ትክክል አይደለም። ለራስ ስህተት ጠበቃ፣ ለሌሎች ደግሞ ዳኛ አትሁን ይላል። በጣም አሪፍና አስተማሪ የሆነ አረፍተ ነገር ነው። ምክንያቱም የራሳችሁን ስህተት ሸፍናችሁ የሰውን ስህተት ወይም በሰው ስህተት መፍረድ እንደሌለባችሁ የሚያሳይ እጅግ በጣም ቆንጆ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ቀጣዩ ምን ይላል? አምስተኛው በረከታችን በረከታችን ይላል። በረከታችን በረከታችን ያለው ይላል። በጣም አሪፍ። በምስጋናችን ትንሽ ረዘም ይላል። በምስጋናችን በጣም አሪፍ። ውስጥ ብቻ ነው ይላል። በጣም አሪፍ። እስኪ አንድ ላይ አብረን እናንብብ። በረከታችን ያለው በምስጋናችን ውስጥ ብቻ ነው ይላል። ይህ ማለት ምን ማለት ነው ካላችሁ፣ አብዛኛው ጊዜ ሰዎችን አይታችሁ ከሆነ የማያመሰግኑ ሰዎች ምንም እጃቸው ላይ አይቆይም፣ አይኖርም። ምክንያቱም ነገሮቻችን የሚሰራው ወይም በረከታችን የሚመጣው በማመስገን ውስጥ ስለሆነ ሁል ጊዜ ከማማረር ይልቅ ማመስገን እንደሚሻልና ስታመሰግኑ ደግሞ ሌላ እንደሚጨመርላችሁ፣ ስታጉረመርሙ ደግሞ ያለው ራሱ እንደሚጠፋ በደንብ ለይታችሁ ማወቅ አለባችሁ ማለት ነው ውድ ቤተሰቦቼ። ለዛ ነው በረከታችን ያለው በምስጋናችን ውስጥ ብቻ ነው የሚለውን አረፍተ ነገር ያመጣሁላችሁ ማለት ነው። በተለያየ ቦታ በተለያየ ጊዜ መጠቀም ትችላላችሁ ማለት ነው። በጣም አሪፍ። ወደ ስድስተኛው እናመራለን። ምን ይላል? ጥርስ ይላል። በጣም አሪፍ። እቺ ሁለት ፊደል ነች፣ ቀላል ነች። እና ልብስ ይላል። ልብስ ያልሸፈነው የሰው ጉድ ይላል። የለም ይላል። እስኪ አንድ ላይ አብረን እናንብብ። ጥርስ እና ልብስ ያልሸፈነው የሰው ጉድ የለም። ምን ማለት ነው ካላችሁ፣ አይታችሁ ከሆነ አንዳንድ ሰው አዝኖ እንኳን እየሳቀ በጥርሱ ደስተኛ እንደሆነ ማስመሰል ይችላል ማለት ነው። ስለዚህ ሁሉም ሰው የራሱ የሆነ የሚያልፍበት ነገር አለው። ነገር ግን ከሰው ጋር ሲሆን ወይም በሰው ፊት ሲሆን በጥርስ እየሳቀ የውስጡን ህመም የውስጡን ችግር ይዞ ያልፋል ማለት ነው ውድ ቤተሰቦቼ። ስለዚህ ጥርስና ልብስ ያልሸፈነው የሰው ጉድ የለም የሚለው ሐሳብ በዚህ አኳያ እንጠቀማለን ማለት ነው። ልብስም ብዙ የሰውን ጉድ ሸፍኗል ማለት ነው። ስለዚህ ጥርስና ልብስ ያልሸፈነው የሰው ጉድ የለም ይላል። የመጨረሻው
አረፍተ ነገር ወይም ቆንጆ አባባል ማለት ነው ውድ ቤተሰቦቼ። ስለዚህ እናንተ ደግሞ እነኚህን በተለያየ ጊዜ የምንጠቀማቸውን አረፍተ ነገሮችን በመጠቀም የተለያየ ሌላ ደግሞ አሪፍ አባባሎችን መመስረት የምትችሉ መሆኑንና የማንበብ የመጻፍ ክህሎታችሁን አሁን እኔ እንዳነበብኩ ቀስ ብላችሁ በተደጋጋሚ ወይም ደጋግማችሁ በማንበብ የማንበብ ችሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እንደምታዩት ዛሬ የተለያዩ አረፍተ ነገሮችን በስፋትና በጥልቀት አይተናል። እናንተ ደግሞ ይህንን ቪዲዮ ደጋግማችሁ እንድታዩ ይሁን። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል አንዴ ሰብስክራይብ ካደረጋችሁ እንደዚህ አይነት በየጊዜው የሚለቀቁ እጅግ በጣም ምርጥና አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ የሚደርሱ ይሆናል ማለት ነው ውድ ቤተሰቦቼ። ስለዚህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ቻናል ለእናንተ የተዘጋጀ ስለሆነ እየመጣችሁ ከኛ ጋር ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ስትፈልጉ ከነርሱ ጋር በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እስከ መጨረሻው አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።